ኒቆዲሞስ መምህሩ ተማሪ እንዴት የአይሁድ አለቃ ዕውቀት ከሀብት ሀብት ከሹመት ጋር የተስማሙለት ሰው በዚህችኛዋ ሌሊት እንደ ሕፃን እንዴት እያለ ሲጠይቅ ሲከራከር እንደ ልጅም ቀስ በቀስ ሲማር እንደ ትልቅም ሲገሰጽ እናየዋለን። የታሪኩ መጀመሪያ የሆነው ወንጌል ዮሐንስ ምዕራፍ 3 ላይ ያለውን ቃል እንዲህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው ነበረ። እርሱም በሌሊት ወደ ጌታችን ኢየሱስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህን ተአምር ሊያደርግ የሚችል የለምና። እንግዲህ በዚህ ላይ ከፈሪሳውያን ወገን እንደሆነ ተገልጧል። እነሱም የተማሩ በብሉይ የሚያምኑ የአብርሃም ዘሮች ናቸው። በዛ ጊዜ የነበሩት ግን ያልተማረን የሚንቁ ተመጻዳቂ፣ ሰንበት ባጠፉት ሳይዘረጉ በዘረጉበት ሳያጥፉ የሚውሉ፣ በሰው ሞት እየፈረዱ በሰንበት ውሃ ቀድተው የማይጠጡ ናቸው። የአይሁድ አለቃም ተብሏል። እልቅናው በምን ነው ቢባል የመጀመሪያው በትምህርቱ በእውቀቱ ነው። 46ቱን የብሉይ ኪዳን መጻሕፍት ንባቡን ከትርጓሜው የጠነቀቀ ነበርና፣ ሁለተኛው ብዙ ሀብት የነበረው ባለሀብት ባለጸጋ ነበርና ነው። ሶስተኛው ቢባል በአይሁድ ዘንድ ሹመት የነበረው ነው። ታዲያ ይህ አለቃ ከመድኃኒት ክርስቶስ በማታ እየመጣ ይማር ነበር። ምነው በማታ መጣ ቢባል የእኛን ዘመን ፍንትው አድርጎ የሚያስተምረውን በማታ የመምጣቱን ነገር እናገኛለን። ሌሊት የሰው ልጅ አእምሮ ክት ነው። ያም ማለት እንቅስቃሴ ጫጫታ የሌለበት ሰዓት ስለሆነ ሐሳቡን ሰብስቦ ይማራል። በሌላኛው በኩል ደግሞ የአይሁድ አለቃ የተመሰገነ መምህር በመሆኑ ከክርስቶስ ሲማር ቢያገኙት አይሁድ ይህስ የማያውቀው ያልተማረው ያልጠነቀቀው ነገር ቢኖር ነው እየመጣ የሚማር እንዳይሉት ፈርቶ፣ ሌላኛውና ዋናው ግን የዚህን ትውልድ ሰበበኛነት ምክንያት ለማሳጣት ነው። አንድ ሰው ባለስልጣን ቢሆን ወደ ቤተ ክርስቲያን አልሄድም እንዳይል ኒቆዲሞስ ሹመኛ ነበር። የሹመቱን ሥራ ቀን ሰርቶ በማታ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ይማር ነበር። አንዳንዶችም ደግሞ ባለጸጋ ነንና ሀብታችንን ርስታችንን ለማስተዳደር ጊዜ አይበቃንም ብለው ከቤተ ክርስቲያን እንዳይጠፉ ከክርስቶስ ዘንድ እየሄደ ይማር ነበር። ሀብታችንን ርስታችንን ለማስተዳደር ጊዜ አይበቃንም ብለው ከቤተ ክርስቲያን እንዳይቀሩ ምክንያት አሳጥቷል። ኒቆዲሞስ ስልጣንም ሀብትም እኩል የነበረው ቢሆንም በቀን ባይችል በሌሊት ከክርስቶስ ዘንድ እየሄደ ይማር ነበር። በዚህም ድርጅቴን ለመቆጣጠር ሀብቴን ለማስተዳደር ጊዜ ያንሰኛል የሚሉትን ምክንያት አሳጥቷል። እንዲሁም ደግሞ የቤተ ክርስቲያንን ትምህርት ተምረናል፣ አውቀናል፣ ከዚህ በኋላ እንማርም ለሚሉ ሰዎች ኒቆዲሞስ በጊዜው 46ቱን የብሉይ ኪዳን መጻሕፍት በቃሉ የጠነቀቀ ሊቅ ቢሆንም አልማርም በቅቶኛል አላለም። ስለዚህም እኔ በቅቶኛል አልማርም የሚሉ እንዳይኖሩ ትምህርትን አዘውትረው እንዲወዱ አብነት ሆኗል። አሁንም የኒቆዲሞስን በሌሊት ጨለማ ወደ መድኃኒት ክርስቶስ መጓዝ ቤተክርስቲያናችን ትርጉሙን አስፍታ ብዙ ምስጢራትን ትናገርበታለች። በተስፋ መቁረጥ የማይደረገውን በማድረግ በልዩ ልዩ ምክንያት በኃጢአት ጨለማ ውስጥ ምዕመናን በወደቁ ጊዜ ወደ ክርስቶስ መሄድን አትፍሩ ሲል ነው መድኃኒታችን ኢየሱስ ክርስቶስ ደምሳሴ አበሳ ነውና። ጌታችንም ለኒቆዲሞስ እንዲህ ሲል መለሰለት። ጌታችን ኢየሱስም መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? አለው። ጌታ ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውኃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነውና ከመንፈስ የተወለደ መንፈስ ነውና። ስለዚህም ዳግመኛ ልትወለዱ ይገባችኋል ስላልሁ አታድንቅ። ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የሚወለድ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ ሊሆን እንዴት ይችላል? አለው። ጌታችን ኢየሱስም መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህን አታውቅም? አለው። ኒቆዲሞስም ከጌታችን ንግግር በኋላ ያልገባውን ነገር ሁሉ መጠየቅን መረጠ። ለኒቆዲሞስ የተሰጠው መልስም እስከ ዓለም ፍጻሜ ለሚኖሩ ሰዎች ጥያቄ መልስ ነው እና
የእግዚአብሔርን መንግስት የምታሳየዋን ውልደት ኒቆዲሞስ ስላልተረዳ ሰው ዳግመኛ ወደ እናቱ ማህፀን ይገባልን ይል አድርጎታል። ክርስቶስ ለኒቆዲሞስ የነገረው ልደት ጥምቀትን ነበር። ሰው በጥምቀት የእግዚአብሔርን መንግስት ያያል፣ ከመንፈስ ቅዱስም ዳግም ይወለዳል። ወዲህም ሌላኛው ልደት የክርስቶስ ቅዱስ ስጋውና ክቡር ደሙ ነው። ሰው የመድኃኒት ክርስቶስን ቅዱስ ስጋና ክቡር ደም ቢበላና ቢጠጣ ዳግመኛም ይወለዳል፣ የእግዚአብሔርን መንግስት ያያል። ቤተክርስቲያናችን እንደምትነግረን ከሆነ ደግሞ ትምህርቱም ሌላኛው ልደት ነው። ምክንያቱም ክርስቶስ በመምህራን ይገኛልና ወንጌልን የተማረ እግዚአብሔርን መንግስት ያያል። ሌላኛው ቤተክርስቲያናችን እንደምትነግረን ከሆነ ደግሞ ትምህርትም ሌላኛው ልደት ነው። ምክንያቱም ክርስቶስ በመምህራን ይገኛልና ወንጌልን የተማረ የእግዚአብሔርን መንግስት ያያል። ሌላኛው ልደት ደግሞ ንስሐ ናት። ሰው ንስሐ ሲገባ የቀደመ በደሉ ይጠፋለታል፣ አዲስ ሰው ይሆናልና በዚህም የእግዚአብሔርን መንግስት ያያል። ይህ ኒቆዲሞስ የተባለው የአይሁድ አለቃ ፈሪሳዊው በጭንቅ ቀን ቀራንዮ ከተገኙት መካከል ነው። የአይሁድን ሐሜትና ወሬ ፈርቶ በጨለማ ሄዶ ይማር የነበረው ሰው በቀራንዮ አደባባይ የጌታውን ሥጋ ለምኖ ገንዞ በአዲስ መቃብር የቀበረው ቅዱስ ሰው ነው። ቅድስት ቤተ ክርስቲያናችንም በአብይ ጾም ካሉት ሰንበታት አንዱን በዚህ ቅዱስ ሰው ስም ሰይማለታለች። በቅዳሴዋ መግቢያ ላይም ታውሰዋለች። በረከቱ ለሁላችን ትድረስ።